ኢሳያስ አፈወርቂ ፋኖን ተቀላቀለም። አብይ ደርቆ ቀረቁ። ክቡራትና ክቡራን አድማጮቼ አሁን ላይ አስገራሚ የሆነ መረጃ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በይፋ ፋኖን መቀላቀላቸውንም አበስሯል። ጠቅላይ ሚኒስትር ዶክተር አብይ አህመድን ይህንን ሲሰማም ደርቆ ቀርቷል። የሚያደርገው ተብቶታል። እጅግ በጣም ተደናግጧል። እንደለመደው እነ ሽመልስ አብዲሳን፣ አዳነች አቤቤን፣ ብርሃኑ ጁላና ከሌሎችም ጋር ፓርላማ ውስጥም በዝግ ስብሰባ መክሯል። በዚህ በዝግ ስብሰባ ፓርላማው ላይ የመከረው ጉዳይ ብዙሃንን በእጅጉን አስደንግጧል። ምንድነው በፓርላማ የመከረውን ጉዳይ የሚለውንም እንቃኘዋለን። ኢሳያስ አፈወርቂ ለፋኖ 30 ሙሉ ለሙሉም የተዋጣላቸው የተባሉም ድሮኖችን አበርክቷል። እነዚህ ድሮኖች በጣም ትልቅ አስተዋጽኦ ያደርጋሉ። ከአዲስ አበባ እስከ ባህር ዳር መወንጨፍ፣ ከባህር ዳር አዲስ አበባ 4 ኪሎ ቤተ መንግስት ድረስ መምታት የሚችሉም ድሮኖች ናቸው ተብሏል። እነዚህ ድሮኖችም አሁን ላይ በፋኖ እጅ መግባታቸው እጅግ በጣም አስደሳች ነው። ምክንያቱም ወደ 4 ኪሎ የሚያደርጉትን ጉዞ በእጅጉኑ ስለሚያፋጥንላቸው የ4 ኪሎ ጉዞ አሁን ላይ ይቀጣጣላል፣ ይፋሃማል፣ ወደፊት ይገሰግሳል። ምክንያቱም ኢሳያስና ሌሎች ሀገር ትላልቅ ባለስልጣናትን አሁን ላይ ሙሉ ለሙሉ ውክልናቸውን ከፋኖ ጋር እያደረጉ ስለሆነ ነው። እጅግ በጣም የሚያስደስትና እጅግ በጣም ሰበር የሆነ መረጃ ነው። በጣም ተደስተናል። እኛም በጣም በቃ እነ ብርሃኑ ጁላና ሌሎችም አሁን ላይ መፍራታቸውን ፋኖን አስደስቶታል። እናም የውጭ ሚዲያዎች በሙሉ ጆሮአቸውን ወደ ፋኖ አዙሯል። ምን አይነት ምትሃታዊ ኃይል ነው? ምን አይነት አስገራሚ የሆነ ምትሃት ነው ፋኖ እየፈጸመ የሚገኘው እያሉም የውጭ የሚዲያ አውታሮች ሳይቀርም እየዘገቡ ይገኛሉ። በጣም ብዙሃንም ተገርመውባቸዋል። ፋኖ ኃይሉን ለዓለም እያስመሰከረ ይገኛል። ኢሳያስም አሁንም ወደፊትም ከፋኖ ጎን ነኝ፣ ሙሉ ለሙሉ ከፋኖ ጎንም እቆማለሁ እስከ ወዲያኛው ድረስም በማለትም ከዘመነ ካሴ ጋር ነው የይፋ ስምምነትን ያበሰረው። እንደምናውቀው ያው እስክንድር ነጋ ከርቶናል ማለት ነው። ይህ አሳዛኝ መረጃ ቢሆንም ግን የውጭ ኃይል አሁን ላይ እየደገፈና በርካቶችም ፋኖን እየተቀላቀሉ ይገኛሉ። ክቡራትና ክቡራን እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ምስጋና ከልብ ነው። በቻናሉ አዲስ ሆናችሁ ተዋግን ቢሆን ቪዲዮን ላይክ እና ሼር አድርጉ። ቸር ቆዩ።